የኔ መጣኝ ማነው ተናገር እንዴ? ቁራልቲ ልሞስ ነው ሙቼ ነው እንዴ? አረ እኔ አለ ተናገር ማነው? ምንድን ነው? እናንተ ናችሁ ያመጣችሁኛ? እናንተ ናችሁ። አንተ ነው ያመጣው። የኔ ያመጣችሁ። ቆይ ምንድን ነው? የኔ ያመጣችሁ ደግሞ ቁርሴን ሳልበላ ነው የመጣሁት እኮ። ርቦኛል። የታቀደ ነገር ነው። በጣም ነው የራበኝ። እኔ አልበላሁም። ዳዊት በረከት የታቀደ ነገር እኮ አንተ ዝም ማን ነው? እሺ አሁን እዚህ ጋር መደማመጥ አለ። የታቀደ ነገር መፍትሄ እንፈልጋለን። መፍትሄ እኔ ምግብ ነው ፈልገው ምግብ ነው። ኧረ እንውጣ። እንደው መፍትሄ ከዚህ እንዴት እንውጣ? የሚለው መፍትሄ እንዴት እንውጣ? ርቦኛል። እንውጣ። እሺ እንዴት እንውጣ? ወይ የሆነ ነገር የሆነ ፍንጭ ፈልግ። ምን እየፈለክ ነው አንተ? ምግብ ነው። ርቦኛል እኔ። ኧረ ወይ ኧረ እንደማመጥ። አሁን እዚህ ጋር ችግር ውስጥ ነው ያለ ነው። መፍትሄ መፈለግ ነው ያለብን። መፍትሄ እንፈልግ። የራብ ሰዓት አለ። ተረጋጋ። ይመስለኛል ይህ ነገር የታቀደ ነገር ነው። ምንድነው? ምግብ ዳቦ ፈልጉ። ዳቦ ነው ፈልጉ። አዩ መሳቀቁ ይሄ ምን ይላል? አዩ ወደዛ ጋር እንፈልጋለን። ቆይ ይመስለኛል እዚህ መጽሐፍ ላይ ነው። ሁሉም ነገር እዚህ መጽሐፍ ላይ ነው። አጠርሙን እየፈለክም ምግብ ነው የሚያስፈልገው። እኔ ቁርስ አልበላ ነው የመጣሁት። ርቦኛል። ተረጋጉና እናስብ። ወይ እንዴት ነው የምወጣው? እሺ አንተ ደግሞ በዚህ ሰዓት ዳቦ ትበላለህ እንዴ? በእናትህ ወይ ትንሽ አካፍለኝ ነበር። አተላይ ይልም ነው በሪሉ መስኮት ነው ወጣውሽ አይነት ቀን ነው። በእናታችሁ ልጅ ቃል ወጣም የለም ነው እንደኛ ያወጣል እሰራለ አትይ ደግሞ አንተ ስራ ነው ማለት ነው ያለ ዳዊት ይመስለኛል ቁልፉን አግኝተናል። ቁልፉን ፈልጋችሁ አሁን ይችላል መጽሐፍ ተነስ። አሁን መጽሐፉ ላይ እንደሚመስለኝ ሴራ ነው። ቁልፉን ፈልጋችሁ አሁን አንተ ራብ ምናምን ትላለህ። አሁን ከዚህ እንውጣ። መፍትሄው ከዚህ መውጣት አለብን ነው። ጨለማ ውስጥ ፈልገው በእናታችሁ ቁልፉን ፈልገው። ኧረ ቁልፉ
እስቲ ቆይ ምንድን ነው የምልህ? ቆይ እባካችሁ ተወኝ፣ ለራሴ ርቦኛል። አንተ ምግብ አትበል። ቁልፉን ፈልግ፣ ቁልፉንም ፈልግ። ቁልፉን መፈለግ ነው። ምግብ ነው የሚያስፈልገኝ። ቁልፍ ነው። ምን ማለት ነው? ቁልፉ አንተ ጋር ነው። ምን ማለት ነው? አንተ ጋር ነው። አንድ ላይ እንደ መጣ ነው። ምን ማለት ነው? ይሄው ቁልፉ አንተ ጋር ነው። ቁልፉን ፈልጋችሁ አግኙት። ቁልፉን ፈልገን ማግኘት አለብን። አንድ ቤት ውስጥ ነው የተዘጋብን። ቁልፉን እንፈልግ። የሌለበት ቤት ውስጥ ለምን ሸሞን ነው እና ነገር ነው ይበላ ነገር ምግብ አትበል እስኪ አንተ። ራሱ ነው ቁልፉ፣ ራሱ ነው። አግኝተን ነው ራሱ ነው። ምግብ ይዘን ሳንወጣ አንተ ሂድ እባክህ። ምግብ ትላለህ።